የምጠላ ረጅም ጽሁፍ ብዙ ቮይስ አልወድም። ብዙ ቮይስ አታድርጉ፣ ሰው ይሰለቻችኋል። ገብርኤልን ቃል ገዙ የሚሆን ፍቅረኛም ስትጀነጅኑ ቆፍጣን በሉ። 2 ደቂቃ 5 ደቂቃ ቮይስ አታድርጉ፣ ይሰለቻችኋል። እቺስ ምን ጉርናት ብሎ ነው ትቶሽ የሚሄደው? ውዴ ቆፍጣን በይ። ትንጥ ያውሪ ቮይስም ስታወሪ ሳህኑንም እያንካካሽ ጭልፋውንም እያንካካሽ ድስቱንም እየቆረቆርሽ ቮይስ የምታደርጊ ያው ትንሽ ያርጊ ቮይስ። እሺ ውዴ ባልሽ ቆፍጠን በይበት። እሺ 2 ደቂቃ 10 ደቂቃ ሙሉ ሰው 2 ዘፈን ያዳምጥበታል። ታካብዳለች። እግዚኦ ማርነ ክርስቶስ አታድርጊ፣ ሰው ይሰለችሻል። እሺ ውዴ ይሰለችሻል። ትንጥ የቮይስ አድርጉ። ረጅም ጋይስ እንድትፈርዱልኝ ፈልጋለሁ። አው ዛሬ እንድትፈርዱልኝ ፈልጋለሁ። እውነቴን እኮ ነው። ካልጠፋ ቦታ ካልጠፋ እንደዚህ ከተንጣለለ የኪችን ቦታ ይቺ ብቻ ለኛ የምትሰጠን ምን ስለሆነ ነው? ይቺ ብቻ ነች ቦታችን። ይቺ ብቻ ነች። በቃ የኛ ስታፍ የሚቀመጥበት ይሄ ብቻ ነው። ይሄ ሳህናችን ነው፣ ብርጭቆ ምናምን ይሄው እዚህ ጋር ነው። ጀበናችን ምንም አለ ምንድን ነው ማለት አልገባኝም። አሁን ካልጠፋ ይሄ ሁሉ የኪችን ካቢኔት ቦታ ይቺ ብቻ ተለይታ ለኛ የሚሰጠን ለምንድን ነው እንዴ? እኛ የቤቱ አንቀሳቃሾች አይደለንም ወይ? እውነቴን እኮ ነው። ለዚህ ሁሉ ሰራተኛ የሚገባን ይቺ ብቻ እቃ ነች ወይ? ተውት፣ የእቃው መለየቱን ተውት። ያው ብርጭቆም ሳህንም የተለየ ነው በነገራችን ላይ። የሰራተኛ ሳህን የሰራተኛ ምናምን ችግር የለውም። እሱን አዲ እንረዳለን። ግን ካልጠፋ ቦታ እንደውም አንዳንዱ መደርደሪያ እኮ ባዶ ነው። በጣም ሰፊ ከመሆኑ ኪችኑ ባዶ ነው። አንዳንዱ መደርደሪያ አልተደረገ። ይቺ የምትሰጠን እውነት ፌር ነው? እኔ እንድትፈርዱልኝ እፈልጋለሁ ጋይስ። ፌር ነው? እኛ የቤቱ አንቀሳቃሾች አይደለን እንዴ? ምግቡ የምናበስለው፣ ልብስ የምናጥበው፣ የምንተኩሰው፣ ቤት የምናጸደው ይሄ ሁሉ በቃ አንቀሳቃሾች ነን እኮ እኛ። እውነቴን ስፔሻል ቦታ እኮ ነው ሊሰጠን የሚገባው እንዴ ሸዋዳ። ወይ ጉድ! እንዲች የሆነ እፍኝ ቦታ ለኛ ይገባል ጋይስ። እውነቴን እኮ ነው። ይገባኛል ጥያቄ ነው መቼም በሀገሬ በለመደብኝ። እውነቴን እኮ ነው። አሁን እቺ ቦታ ለኛ ትገባለች። ካልጠፋ የሁሉ የኪችን ቦታ የቤቱ ዋና አንቀሳቃሽ ማሆንና ነው ጋይስ። ለኛ እኮ ስፔሻል የሆነ ቦታ ነው የሚያስፈልገን። ስፔሻል የሆነ ኪችን ካቢኔት እኮ ነው ለኛ የሚያስፈልገን። የሳህኑና የብርጭቆ መለየቱ ቢገርመንም እሱ ችግር የለውም። አዲ ኖርማል ነው እሱ። አይ እኔ በጣም ነው እውነቴን ነው በጣም ሞራል የተነካው። ይችን የምታክል ቦታ ካልጠፋ ቦታ ንቀት አይደል ጋይስ? ቢንቁን አይደል? አይ